ነባራለሁ የእንጅባራ ጤና ጥበቃ ጽሕፈት ቤት ኃላፊ ነኝ። እንደሚታወቀው ይሄ በፊት ጤና ወይም ክሊኒክ የሚባለው የነበረ ከእንጅባራ ጤና ጣቢያ ከ1989 በፊት ተመስርቶ ለብዙ የእንጅባራና አካባቢ ማህበረሰብ አገልግሎት ሲሰጥ የነበረ ነገር ግን በ2005 ጀምሮ ያው ጤና ኬላ ከዛ በፊት በ94 ጀምሮ ጤና ኬላ ሆኖ አገልግሎት ነበረው። በ2005 ያው የከተማ ጤና ኬላዎች ወደ ጤና ጣቢያ ታጠፉ በሚለው መሰረት የ01 ማዕከል ሆኖ ሲያገለግል ቆይቶ ወደ ጤና ጣቢያ በመግባቱ ባለቤት አልባ ሆኖ ዝም ብሎ የመንግስት አገልግሎት የሚሰጥ ተቋም ተዘግቶና ያላግባብ ተጥሎ የቆየ ቦታ ነው። ስለዚህ ከንቲባ ኮሚቴው ቁጭ ብሎ ተነጋግሮ ይህን ተቋም የእንጅባራን የጤና ጣቢያ በርደን ወይም የስራ ጫና ለመቀነስ ይባል ቢያንስ በዚህ አመት አጥሯንና ትንሽ እድሳት አድርገን ለምን ስራ ጀምረን ሊቀጥለው በጀት አመት በጀት እያያዝነ ወደ ጤና ጣቢያ እናሳድገው በሚል ተግባብተን እንደ ከንቲባ ኮሚቴ 500 ሺህ ብር መድበውልን አጥሩን መታየውን አጥር አጠቃላይ ወደ 5000 ካሬ ላይ ያረፈ ቦታ ነው። ያን ሙሉ አጥራጥረን እንጨቱንም ሌላውን ጨምረን ባለማውን ወደ 500 ሺህ ይተጋበር በሰጡን ወደ 430 ሺህ ብር ጨርሷል። በተረፈው 70 ሺህና ክልል ጤና ቢሮ ደግሞ ለጥገና ውስጣዊ ጥገና እንድታረጉ ብሎ 280 ሺህ ልኮልን ያን ጨምረን ነው እንግዲህ ውስጡን በአዲስ መልክ ነው እየታደሰ ያለ። የወደቀ የተንተን የነበረ ነበር አውቶማቲካሊ ክፍሎቹ በአዲስ ነው የታደሱ ያሉ። ኮርኒስ አልነበረም፣ የኤሌክትሪክ ኢንስታሌሽን አልነበረው። ቀለሙም ያው የዛገ ቆርቆሮም የዛገ ነበር። የዝገቱንም ቀለም ቀብተን አጠቃላይ አዲስ ተቋም አድርገን የሚቀጥለው ሐምሌ እንግዲህ ቅዳሜ ድረስ ያልቃል። ኦልሬዲ ቅዳሜ ያልቃል። በዚህ በጀት አመት በተለይ በአዲሱ በጀት አመት ያው ሐምሌ 1 ስለሚጀምር የእናቶችና ህፃናት አገልግሎት ቢያንስ እንጀምራለን። እዚህ ያሉትን ባለሙያዎች ከጤና ጣቢያም ከጤና ማዕከላትም ወደዚህ ቀንሰን በዚህ በአካባቢ ያለ የ01 አካባቢው የባሳንጓና የአካይታዎች እዛ አካባቢ አገልግሎት ማግኘት ስላለባቸው እንደዚህ እንሰጣለን ብለን ያቀድ ነው። ከዚህ በተጨማሪ ደግሞ የግፊትና እነዚህ ሲዲ የሚባሉ ተላላፊ ያልሆኑ በሽታዎችም እዚሁ በነፃ የልኬትና ሌሎች ተጓዳኝ አገልግሎቶች እንሰጣለን። ቀስ እያልን ግን ግንባታዎች እንግዲህ ዩኒቨርሲቲም ጋር በበጀት በከንቲባ ኮሚቴም በጅተን እዚች አካባቢ ህንፃ በጂ+2 ዋናው ፕላኑ የተሰራው ቢያንስ ብሎኳን አንዷን እያስፋፋን እያሳደግን እንሄዳለን እና ትልቅ የመልካም አስተዳደር የነበረውን ክፍተት ይፈታል ብለን ነው የምናምነው። ስለዚህ አሁን ኦልሞስት 1 ሳምንት ነው 2 ሳምንት የጨረሰ ነው ያለበት ደረጃ ይህን ይመስላል። የሚቀጥለው አጠቃላይ ካቢኔውን የሚመለከታቸውን የምክር ቤት አባላት ይዘን እናስጎበኛለን። ይሄ አካባቢ ምን እንደነበረ ስለሚያውቁ አሁን የት ደረጃ እንዳለ እናስጎበኝና በይፋ ሐምሌ 1 ጀምረን ስራ እንጀምራለን ብለን ነው እንደ ጤና ጽሕፈት ቤት አቅደን እየተንቀሳቀስን ያለ። ብዙ ጤና ጣቢያ ፕላኖች አሉ። እንጅባራ እንደምታውቀው 140 ሺህ ህዝብ በላይ ነው ያለው። አንድ ጤና ጣቢያ በከተማ ደረጃ በጣም ማክሲመም ማገልገል ያለበት እስከ 40 ሺህ። በዚህ ስሌት ስነድ ከ3 እና ከዚያ በላይ ጤና ጣቢያዎች ያስፈልጉናል። ስለዚህ ገና ካሳ ከፍለን ምናምን የምናስለቅቀው የጤና ጣቢያ ሳይቶች አሉ። ግን ይሄኛውም ሳይት በቂ ስለሆነ የከተማ መሬት እየጠበበ ስለሚሄድ በጂ+ አድርጎ ቨርቲካል በማሳደግ ይህን ጤና ጣቢያ አድርጎ አገልግሎት መስጠት ይቻላል። እንዲህ አይነት ቦታም የለም። ብዙ ታሪካዊ ቦታ ነው። የመጀመሪያው የእንጅባራ አገልግሎት የሰጠ በክሊኒክ ደረጃ የነበረ ነው። ብቸኛው ክሊኒክ ኑሮ ያላደገ ጤና ጣቢያ ይሄ የእንጅባራ ጤና ኬላ ነው። ዳንጊያም ነበሩ፣ ሌላ ቦታዎችም ነበሩ። ባዊ ዞን ወደ ጤና ጣቢያ አድርገዋል። ያላደገ ይህ ነው። የሚቀጥለው አሳድገን ህንፃውን አሟልተን ፎርም ቁጥር አስፈቅደን ስራ እንጀምራለን ብለን ነው። ካቢኔው እውነት ለመናገር ከንቲቦችም ካቢኔው ፖዚቲቭ ነው። ያም በመሆኑ ነው ለአጥር የሚሆን 500 ሺህ ብር መድበው ስራ የጀመሩትና የሚቀጥለው በጀት አመት በዓለም ባንክም ይሁን ባለ ዩኒቨርሲቲው ጋር በመተባበር ህብረተሰቡን ማዋጫው በማስተባበር እንገነባለን ብለን እናስባለን። እሺ፣ በእውቀት መኩሪያ ይባላለሁ። ከንቲባ ጽሕፈት ቤት ኃላፊ ነኝ። እንግዲህ አሁን የምናየው ጤና ኬላ ከዚህ በፊት ለረጅም ዘመን ከስራ ውጭ ሆኖ የቆየ ነው። አገልግሎት ሲሰጥ የነበረው ከረጅም ጊዜ በፊት ነው። ድሮ አሮጌ እንጅባራ ከሚባለው አንድ ጤና ኬላ ነበረች እና ከዚያ ወደዚህ መጣ። ከተሰራች በኋላ የተወሰነ ጊዜ አገልግሎት ሲሰጥ ቆይቶ ፋንክሽናል ሳይሆን ለረጅም ጊዜ የቆየ ነውና ይህንን ደግሞ ከተማ አስተዳደሩ ይህን ችግር
በአጠቃላይ በከተማችን ላይ ያለው ህዝብ ብዛት ታሳቢ በማድረግ አሁን ያላቸው ጤና ጣቢያ አንድ ብቻ እንጅባራ ጤና ጣቢያ። ስለዚህ ህዝባችን ደግሞ ከ200 ህዝብ በላይ ስለደረሰ አገልግሎቱን በጣም እየተጨናነቀ ስለሆነ ሰው ለጊዜው ቢያንስ የኛው ለምን ፋንክሽናል አደረግን ቢያንስ የእናቶችና የህፃናት እንኳን አገልግሎት እንዲሰጥ ለማድረግ ታስቦ ከተማ አስተዳደር በካቢኔ ደረጃ 500,000 ብር ለጊዜው ወስነን ቀጣይ ደግሞ በጀት መድበን ይሄኛውን በደንብ ግንባታውን ጨምረን የተሻለ አገልግሎት እንዲሰጥ ለማድረግ ታስቦ አሁን በመታየት ልክ ያው የታደሰ ነውና 500,000 ብር ከተማ አስተዳደሩ መድቦ በዚህ ባጥሩ እንደገና የፈረሰችዋን እቺን ጥገና በማድረግ ተቋም በባለቤት እንዲመራው ትናንት በተፈጸመ በባለቤት እንዲመራው ተደርጎ አሁን ባየነበት ሁኔታ ተጠግኖ ለዚህ ደረጃ የደረሰበት ሁኔታ ነው ያለውና ለቀጣይ ደግሞ ከተማ አስተዳደሩ ሰፊ በጀት መድቦ ሰፊ መሬትም ስለሆነ ይሄኛውን ወደ ጤና ጣቢያ ጭምር ለማሳደግ ሐሳቢው አለ። ምናልባት በተለያዩ ቦታዎች ላይ የጤና ተቋም ፕላን አለ ከተማ ላይ ግን በበጀት እጥረት ምክንያት ስቲል እስካሁን አንድም ጤና ጣቢያ የተሰራበት ሁኔታ ነው ያለው። ስለዚህ ይሄን ደግሞ ታሳቢ አድርገን ለወደፊቱ ከተማ አስተዳደሩ ህዝቡን እየሰፋ ስለሆነ ጤና ጣቢያዎችን ለማስፋት ሐሳቢው ስላለው ነው ይሄን ዛሬ ለምታያችን ምናያትን ጤና ኬላውን ጠግነን ለዚህ ደረጃ የደረሰውና ለቀጣይ ደግሞ ስራ ሲጀምር ሞር እየመጣን እየጎበኘን አስፈላጊ ነገሮችን እያሟላን እናሳድገዋል ብለን እናስባለንና ይሄን ለማለት ነው።